ተመልካቾቻችን የባርነት ፍጻሜን አስመልክቶ ከኦሮሚያ ቄሮ የተሰጠን መግለጫ አለን እንደሚከተለው እናቀርብላችኋለን። በአብይ አህመድ የሚመራው የብልጽግና የሽፍታ ስርዓት ያረጀውንና ያፈጀውን የነፍጠኛን ስርዓት በህዝባችን ላይ መልሶ ለመጫን በመላ ኦሮሚያ ላይ ጦርነት ካወጀ ሁለተኛ ዓመቱን አጠናቋል። ይህንንም ዓላማውን ከግብ ለማድረስም ይህንን የነፍጠኛን ስርዓት የማይቀበልን የኦሮሞን ተወላጅ ሁሉ ያለ ፍርድ እንዲገደል እንደዚሁም በመኖሪያ ቤቱ ውስጥ በእሳት እንዲጋይ ከዛ የተረፈውን እንዲታሰር ከአብይ አህመድ በቀጥታ በተላለፈ ትዕዛዝ በመላ ኦሮሚያ እየተከናወነ ይገኛል። ለዚህም ተብሎ ይህንን የተቃወሙ ቄሮች የኦሮሞ ባለሀብቶችና ምሁራኖች ታድኖ እንዲታሰሩ የአብይ አህመድን አጥፊ ህልም ተቀብሎ ከሱ ጋር ያልቆሙ የፖለቲካ ድርጅቶች አባላትና ደጋፊዎች ማሰርና መግደል የአብይን ዓላማ የማይደግፉ አርሶ አደሮችን ንብረቶቻቸውን መዝረፍና ማጥፋት ላይ መሰማራትና ሌሎችም በመተግበር ላይ ናቸው። ዛሬ በመላው ኦሮሚያ የመንግስት ታጣቂዎች ያለምንም ጥያቄ በጠራራ ፀሐይ ኦሮሞዎችን በጥይት ደብድቦ የመግደልና አስክሬኖቻቸውን በየዱሩ በመጣል የአውሬ እራት እያደረጓቸው ይገኛሉ። ለመከላከያ ለፖሊስና ለቀበሌ ታጣቂዎች የኦሮሞን ህይወት መቅጠፍ ተጠያቂነት የሌለበት ድርጊት ሆኗል። ይህ ድርጊት በተጠናከረ መንገድ በመላው ኦሮሚያ እየተከናወነ ይገኛል። ለወደፊትም በተጠናከረ መንገድ እንደሚቀጥልና የነፍጠኛው ስርዓት ኦሮሚያን ለመናድ የጀመረውን አሸባሪነት ተግባር ከግብ ለማድረስ ባለፉት 2 ዓመታት በከፈተው ጦርነትና በሚፈጽሟቸው ድርጊቶቹ ምክንያት በኦሮሚያ ውስጥ ጠዋት ወጥቶ ማታ በሰላም መግባት ብርቅ ሆኗል። ከእንግዲህ ወዲያ የኦሮሞ ህዝብ በትዕግስት የሚጠብቀው ምንም ነገር አይኖርም። የኦሮሞ ህዝብ ምንም አይነት ተአምራዊ ኃይል ከዚህ ችግር ያወጣኛል ብሎ ሳይጠብቅ በአንድነት ድምጹን የሚያሰማበት ጊዜ አሁን ነው። ከዚህ ከታወጀብን ጦርነት በአሸናፊነት ለመወጣት ከኛ የቀረበም የተሻለም ኃይል እንደሌለ ይገነዘባል። ይህ ራስን የመከላከል ግዴታ የኛውና የኛው ታሪካዊ ኃላፊነት ብቻ ይሆናል። አንዱ ኦሮሞ ሲታረድ ሌላው ኦሮሞ ቆሞ የሚያይበት ጊዜ አብቅቷል። በቂያችን እየነደደ ያለውን እሳት የማጥፋቱ ተግባር የኛው ብቻ ይሆናል። የአብይና የነፍጠኛው ስርዓት ስር ከመስደዱ በፊትና ይህ ችግር ለትውልድ ከመተላለፉ በፊት አስፈላጊውን መስዋዕትነት ሁሉ በመውሰድ ይህንን ያቆጠቆጠ ስርዓት ከስሩ ነቅለን ለመጣል መታገል ይኖርብናል። ይህንን ስርዓት ከስሩ ነቅሎ ለመጣል ደግሞ ይህንን ብልጽግና እያለ ራሱን የሚጠራ አሸባሪ የሽፍታ መዋቅር ከመላው ኦሮሚያ ነቅለን መጣል የሁላችንም ግዴታ ይሆናል። ስለዚህም በመላው ኦሮሚያ ተፈጻሚነት የሚኖረው ከቅዳሜ ህዳር 12 2013 የሚጀምርና በጊዜ ያልተገደበ ህዝባዊ እንብተኝነት አመጽ በስራ ላይ ይውላል። ይህ የኦሮሞ ቄሮ ጥሪ የሰውና ቁሳቁስ ትራንስፖርትን ዝውውርንና የኢኮኖሚ እንቅስቃሴዎችን የሚገድብ ይሆናል። ይህ ቀባ ከከተሞች ውጪ ባሉ መንገዶች ጀምሮ በሂደት በከተሞች ውስጥ ተፈጻሚነት ይኖረዋል። የሚወሰዱ እርምጃዎች በመላው ኦሮሚያ ያሉ መንገዶችን በመዝጋት የትራንስፖርትና የኢኮኖሚ እቀባ ማካሄድ፣ የአምቡላንስ አገልግሎት ውጪ ማንኛውም የሞተር ተሽከርካሪ የነፍጠኛውን ስርዓት ኃላፊዎችና ካድሬዎችን ይዞ መንቀሳቀስ አይችልም። ይህንን እቀባ የሚተላለፍ ማንኛውም አካል ኃላፊነቱን እንዲወስድ ማስገደድ ይጠበቃል። ሁለተኛ የዚህን ብልጽግና ብሎ ራሱን የሚጠራ አሸባሪ ድርጅት መዋቅሮች በሙሉ ከኦሮሚያ ውስጥ በማጽዳት በምትኩ በህዝብ የሚመረጡ ተወካዮች መተዳደር። ሶስተኛ የኦሮሚያ ዳር ድንበር የነፍጠኞች እንዳይደፈር የኦሮሞ ህዝብ ነግቶ እንዲጠብቅ። አራተኛ
የኦሮሞ ቄሮ በመላው ኦሮሞ ህዝብ እየታገዘ የነፍጠኛው ስርዓት ሰላዮችን የኢኮኖሚ አቅም ለማዳከም የማጽዳት ስራን ያከናውናል። አምስተኛ የኦሮሞ ባለሀብቶች ይህንን የአብይ አህመድ የሚመራውን የነፍጠኛን ስርዓት ለመናድ በሚደረገው ፍልሚያ ውስጥ የሚኖራቸው ድርሻ እንዲወጡ ከማሳሰባችንም ባሻገር ይህንን የዜግነት ጥሪና ግዴታ የማይወጣ የኦሮሞ ባለሀብት ኦሮሞን እያረዱ ካሉ ጠላቶች ጋር ለመሰለፍ ካለ አቋም ተለይቶ እንደማይታይ እንዲያውቁ ማሳወቅ። ከህዝባችን ጎን ለመሰለፍ ፈቃደኛ ያልሆኑ ባለሀብቶች ተሽከርካሪዎቻቸው ተመዝግቦ እንደሚያዙና በጠላት ንብረቶች ላይ ከሚደረገው እርምጃ ነፃ እንዳልሆኑ ማሳወቅ። ስድስተኛ ይህ ምንም አይነት ህገ መንግስታዊ ተገን የሌለው ህገወጥ መንግስት ምንም አይነት የግብር ታሪፍና መዋጮ የመሰብሰብ ስልጣን የለውም። ይህ ታውቆ የኦሮሞ ህዝብ ምንም አይነት የግብር የታሪፍና ማንኛውንም አይነት መዋጮ አያዋጣም። መዋጮ በግዳጅ ለመሰብሰብ በሚመጡ ማንኛውም የሽፍታው መንግስት አካላት ላይ እርምጃ ይወሰዳል። ሰባተኛ ከእንግዲህ ወዲያ በመላው ኦሮሚያ ውስጥ ማናቸውም በዚህ ሽፍታ መንግስት የሚመራ ስብሰባ አይካሄድም። ለስብሰባና ድጋፍ ሰልፍ ህዝባችንን በሚያስገድዱ አካላት ላይ እርምጃ ይወሰዳል። የቅርብ ጊዜ ግባችን በሽፍታው ስርዓት ስር በእስር ላይ የሚገኙትን የፖለቲካ እስረኞቻችንን በሙሉ ማስለቀቅ። ሁለተኛ በህዝባችን ላይ የተከፈተውን ግድያ፣ የእስራት፣ የእንግልትና የስቃይ ዘመቻን መመከት። ሶስተኛ ህጋዊ መንግስት ስለሌለ የሽግግር መንግስትን ማወጅ። የትግላችን የመጨረሻ ግብ ለአንዴና ለመጨረሻ ጊዜ የባርነትን ቀንበር የኦሮሞ ላይ የመጫን የተዘረጋውን መዋቅር ማፈራረስ። ጥሪ ይህንን በህዝባችን ላይ የተከፈተን ዘመቻ ለመቋቋም የኦሮሞ ህዝብ በያለበት መደራጀት እንዳለበት ግልጽ ነው። ይሁን እንጂ መደራጀት ብቻውን በቂ ስላልሆነ ህዝባችን ራሱን ለመከላከል አስፈላጊውን ዝግጅት አጠናቆ እርምጃ ለመውሰድ መዘጋጀትና ለዚህም የመጨረሻውን መስዋዕትነት በመክፈል ከዚህ አደጋ ራሱን መከላከል ይጠበቅበታል። ይህንን ኦሮሚያን በማፈራረስ የኦሮሞን ህዝብ ለመበተን የነፍጠኛውን ስርዓት የከፈተብንን ዘመቻ የኦሮሞ ህዝብ በንቃት እንዲከታተልና እንዲያመክን ጥሪ እያቀረብን የኦሮሞ ህዝብ በእድሜና ጾታ ሳይለያይ በሁሉም አቅሙ የትግሉ ባለቤት እንዲሆን እናሳስባለን። ማጠቃለያ በአሁኑ ሰዓት እንደ ኦሮሞነት የፖለቲካ ጥያቄ ጠይቆ መልስ ለማግኘት ያለመቻል ማለት እንደ ኦሮሞ ሆኖ በህይወት መኖር ወንጀል ወደ ሆነበትና አሸባሪ በሚል የሚፈረጅበት ደረጃ ላይ ደርሰናል። የኦሮሞ ህዝብ ይህንን ግፍና መከራ ለመከላከል ከራሱ ሌላ በቀዳሚነት የሚሰለፍ ኃይል እንደሌለ ተገንዝቧል። ስለዚህ ከዚህ በኋላ ያለ እረፍትና መስዋዕትነት ቁጠባ እስከ ትግሉ ፍጻሜ ድረስ ትግሉን ማቀጣጠል ይገባዋል። የዚህን የኦሮሞን ህልውና ላይ የመጣውንና ኦሮሞችን በያሉበት እየቀጠፈ ያለውን የሽፍቶችን ስርዓት ለማጽዳት በሚደረገው ዘመቻ ላይ የማይሳተፍ ኦሮሞ ሊኖር አይችልም። ይህንን የኦሮሞን ህዝብ በትኖ ኦሮሞነትን ለማጥፋት በነፍጠኛው ስርዓት የተከፈተብንን ዘመቻ ለመመከት መላው የኦሮሞ ህዝብ በህብረትና ፍጹም አንድነት ቆሞ መፋለም ይጠበቅበታል። እውነት ከኛ ጋር ናት። በአንድነትና በጽናት እንታገላለን፣ በአንድነትም እናሸንፋለን። የኦሮሞ ቄሮ ፍንፍኔ ህዳር 2013